ትልቅ ስራ እሰራለሁ እወርድም ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በወረዱ ለምን ስራው ይተጓጉላል? ከአንድ ሰው አልወርድም ይበላል። ወርድ በሚሰማው በሚደመጠው ነገር አትወርድ። የጀመርከው ነገር ወደ ግቡ ሳታደርስ አትወርድ። ጀምር ትጨርሳል። ጀምር ያለው እጨርሳለሁ። ጀምር ያለው እጨርሳለሁ። ነገር አይቀጥልም እያሉ ይጠናቀቅ። አይሳካልም እያሉ ይሳካል። አትወርስም እያሉ ትወርሳለህ። እያዩ ከፍታውን ትይዛለህ። እያዩ እግዚአብሔር ያየልህ ስፍራ ትደርሳለህ። እያዩ በሮች ይከፈታል። እያዩ ወደ ፍጻሜ ትቸኩላለህ። ታናሽ ጅማሬ ለታላቅ ፍጻሜ በሚል አገለግላቸዋል። ኢየሱስ ያድናል። ታላቅ ጅማሬ ለታላቅ ፍጻሜ አሜን አላችሁ። እግዚአብሔርን ቃል እንዲያነባለሁ ከቁጥር 1 ጀምሮ እንዲህም ሆነ ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረበት ሰንበላጥና ጦቢያ አረባዊውም ጌሳም የቀሩትም ጠላቶቻችን ሰሙ። ነገር ግን እስከዚያ ድረስ በሮች ውስጥ ሳንቃዎች አላቆሙም ነበርና። ቁጥር 2 ሰንበላጥና ጌሴም መተ በአኖ ቄላ ውስጥ ባሉት መንደሮች እንገናኝ ብሎ ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበር። ቁጥር 3 ላይ እንዲህ ይላል፣ እኔም ትልቅ ሥራ እሰራለሁ እወርድም ዘንድ አይቻለኝም። አታታካባ እኔም ትልቅ ሥራ እሰራለሁ እወርድም ዘንድ አይቻለኝም። ከከፍታ አትወርድም። አታታካባያ እስኪ አንድ ሰው አልወርድም ይበል። አልወርድም። አቤት አንዳንድ ጊዜ የማይመጥን ስፍራ መገኘት የለብህ። የማይመጥን ቦታ መቀመጥ የለብህ። አቤት ና አሉት ነህምያ። ቅጥር ጀምሯል። የኢየሩሳሌምን ቅጥር እየቀጠረ ነው። በሚቀጥርበት ሰዓት የሱን ቅጥር መቅጠር የጠሉ ግለሰቦች ነበሩ። በዚያ ምድር የሚኖሩ ጦቢያ፣ ጌሴም፣ ሰንበላጥ ይባላል። ናና እንመካከር ይላሉ። ዛሬ ምክራቸው ዝክራቸው በአፍጥሞ ይደፋል። ሄሎ 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 አንድ ሰው ይጀምራል ይጨርሳል። አንድ ሰው በክብር ይጀምራል በክብር ይጨርስ። ትልቅ ስራ እሰራለሁ አለ እወርድም ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በወረዱ ስለምን ስራው ይተጓጉላል አለ ብዬ መልእክተኞችን ላኩባቸዋል። ቁጥር 4 ላይ እንዲሁም ቃል 4 ጊዜ ላኩብኝ። እኔም እንደ ፊተኛው ቃል መለስኩላቸው አልወርድም። እስኪ አንድ ሰው ጮሆ አልወርድም ይበል። አልወርድም። በሚሰማው በሚደመጠው ነገር አትወርድም። የጀመርከው ነገር ወደ ግቡ ሳታደርስ አትወርድም። ጀምር ትጨርሳለህ። እስኪ አንድ ሰው ጀምር ያለው እጨርሳለሁ ይበል። ጀምር ያለው እጨርሳለሁ። የሚገርማችሁ ነገር ጳውሎስንም ብዙ ሊያወርዱ የሚችሉ ንግግሮች ተነግሮበታል። ጳውሎስ ግን እንደዚህ ነው የሚለው ለኛ ሊገለጥልን ካለው ክብር ጋር ይልና የአሁኑ ዘመን መከራ ብስተያይ ምንም እንዳይደለ እንቆጥራለን። ለምን ካልከኝ ያየው ክብር አለ። አይተ ጉዞ ከጀመርክ ትደርሳለህ። አይተ ጉዞን ከቀጠልክ ፍጻሜው ጋር ትደርሳለህ። ምናልባት መነሻ ትንሽ ሊሆን ይችላል፣ መድረሻ ግን ትልቅ ነው። መነሻ በብቸኝነት ሊሆን ይችላል፣ መድረሻ ግን ህዝብ በመሆን ነው። መነሻ በባዶነት ሊሆን ይችላል፣ መድረሻ ግን በሙላት ነው። ኢየሱስ ጌታ። አንድ ሰው ጮሆ በባዶነት አልታወቅም ይበላ። በባዶነት አልታወቅ። ከቁጥር 10 ጀምር ይላል። እኔም ወደ ማጥቤል ልጅ ወደ ዲልያ ልጅ ወደ ሸሚያ ቤት ገባው፣ እሱም ዘግቶ ነበርና በእግዚአብሔር በመቅደሱ ውስጥ እንገናኝ፣ የመቅደሱን ደጆች እንዝጋ፣ እነርሱም መጥቶ ይገሉሃል፣ በሌሊትም ይገሉ ዘንድ ይመጣሉና አለ። እኔም እንደ እኔ ያለ ሰው ይሸሽና፣ ስሙኝ በጌታ እኔም ማለትና እንደ እኔ ያለ ሰው ይሸሽና ነፍሱንስ ያድን ዘንድ ወደ መቅደስ የገባ ማን ነው? እኔስ አልገባም አልሁት። ኢየሱስ ጌታ። ወሬ ሰምቼ ወደ መቅደስ አልገባም አለ። ይገሉሃል፣ ያጠፉሃል፣ ስራን አቁም። አላቆምም። እስኪ አንሱ አላቆምም ይበል። አላ እኔ አልመለስም፣ ሰምቼ ወጥቻለሁ። እስኪ አንድ ሰው ሰምቼ ጀምሬያለሁ ይበላ። ሰምቼ ጀምሬያለሁ። አዛ ቁጥር 12 ላይ እግዚአብሔር ልኮት እንዳልነበረ በእኔ ላይ ግን ትንቢት እንደተናገረ እነሆ አወቁ። ጦቢያና ሰንበላጥ ገዝተውት ነበር። አንተ ነቢይ ገዙ የመጨረሻ ሲያቅታቸው። አቤት
እግዚአብሔር ልኮት እንዳልሆነ ብሎ ሰው ተገለጠለት። ሰውዬ ነብይ ገዙ ከዓላማ ለማስተካከል ነብይ መጽሐፍ ቅዱስ ሐሰተኛ ነብይ አይደለም የሚለው ነገር አይቀጥልም እያሉ ይጠናቀቃል። አይሳካልም እያሉ ይሳካል። አትወርስም እያሉ ትወርሳለህ። ሁኔታው አትቀጥልም፣ ወጀቡ አትራመድም ያለው ነገር ኖ ጀምር ትደርሳለህ። እግዚአብሔር ከምን አይነት ሰው ጋር ይንቀሳቀሳል ብለህ የምትለኝ ከሆነ ከቆመ ሰው ጋር አይደለም፣ ከሚንቀሳቀስ ጋር። አቤት መፍረት መፍጠን ካልቻልክ ሩጥ፣ መሮጥ ካልቻልክ ተራመድ፣ መራመድ ካልቻልክ ተንፏቀቅ። እግዚአብሔር አብሮ ስራውን ካንተ ጋር ይቀጥላል። ቁጭ ብለህ አይደለም መጠበቅ ያለብህ፣ ስራ ጀምረህ ነው። አንተ ስራ ስትጀምር አብሮ ካንተ ጋር የሆነ አካል ስራ ይጀምራል። ግን እንዳትሰማ። አቤት የመንደር ወሬ ሊያቆም አይገባ። የሰፈር ወሬ ወደ ታች ሊያወርድ አይገባ። የመንደር ወሬ አንገት ሊያስደፋ አይገባ። አይቼ ጀምር ያለው ነው ያለው ነው። የእናንተን ወሬ ሰምቼ እወርድ ዘንድ አይቻለኝም ነው ያለው። ትልቅ ስራ የጀመረ ሰው ትንሽ ነገር መጥቶ ሊፈታተነው ነው። ትልቅ ስራ የጀመረን አካል ጥቂት ነገር መጥቶ ገደብ ሊያደርግ ይሞክራል። ግን ያ ሰው እይታው ፍጻሜው ላይ ከሆነ ጉዞውን ይቀጥላል። ባለራዕይ እይታው መድረሻው ላይ ነው እንጂ ጉዞ ላይ አይደለም። ይሰማችኋል ወይ? ባለራዕይ ከሆንክ እይታ የሚሆነው መድረሻ ላይ ነው፣ ጉዞ ላይ አይደለም። ጉዞ ለፍጻሜ የሚያዘጋጅ ነው። ጉዞ ለመድረሻ የሚሰራ ነው። ጉዞ እግዚአብሔር ላየልህ ነገር ብቁ የሚያደርግ ነው። ጉዞ እግዚአብሔር ላይዘጋጀልህ ከፍታ ቀርጾ የሚያወጣ ቅርጽ አልባ ትሆንም ማለት ነው። እይታ መድረሻ ላይ ከሆነ እይታ እግዚአብሔር ያየልህ ነገር ላይ ከሆነ እመነኝ ትወርሳለህ፣ ትከናወናለህ። እያዩ ከፍታውን ትይዛለህ። እያዩ እግዚአብሔር ያየልህ ስፍራ ትደርሳለህ። እያዩ በሮች ይከፈታሉ። እያዩ ወደ ፍጻሜ ትቸኩላለህ።